ጋሊዘ ሽቅልቅልቅልቅል አድርገን ያለንን ከሞላን በኋላ እንወጣለን። ረጁ ቀጥ ያውሩ። ወይኔ ጌታ ሆ እንዲ ቤት አውቆ እሷ 2 ደቂቃ እኔ 2 ደቂቃ 4 ደቂቃ እስካሁን እኮ አንድም አላማንም። በቃ እንደው ምንም አልልም። ከተሰጣችሁ እኔ ምቀኛ በእውነት ክፉ ሴት አይደለሁም። ከተሰጣችሁ ይሰጣችሁ፣ የሚሰጣችሁ ካለ ይሰጣችሁ። ምን ችግር የለም። እያማን ካቋረጥሽን ሰዓቱ እንዳዲስ ወይ ጨምሪልን። እያማን ካቋረጥሽን እንጂ ቴንክ ዩ ውዶች፣ አትለዩ። እዚህ ቤት መለያየት የለ። ስሚ እንዴት እንደምታበርታን ይሄ ከፈለግ ይሄን ጨምሪ። እንዴት እየታየኝ ነው። ሂጂ እኔ የምልሽ ሳሪ በጣም አመሰግናለሁ። ድምፅ አይቀየርም በሰው ቤት ጋይስ፣ ድምፅ ቀይሩ የምትሉን አይቀየርም። እሺ ሳሪ ካርቶን ምን ልትሰራ ነው የመጣችው? እዛ እኔ እንጃ ምን ትወንዱና አላውቅም። ሰሞኑን የለችም ነበር። በስተት ነው መቼም ወደ አንቺ የመጣው እንጂ ለቤታ ተብሎ አይደለም በጭራሽ። ስሚ አሁን ይሄኔ ግርግዳ እየተገጨ ነው። ቴንክ እስቲ ወዴ የሆነውን የተሰራ ነው ብታይ። ቴንክ ዩ በጣም ወይ ቤት ውዴ ያማንም ይባርካሉ። እንደው መታደል ነው ከዚህ በኋላ በጣም ጥሩ ቤት ነው። አንቺ በጣም ይሄው ደግሞ እኮ አይቆርጥም እንዴ? አዎ ውዴ ቤታ በቀደም አይቆርጥም ብላለች። በ22,000 ሰው መሀል ማማት እንዴት ደስ ይላል። በጣም ስሜቱ እኔ ውስጤ እንዴት እየፈነቀለኝ ሀሜቱ ሁላ ጭንቅላቴ ላይ ገጭ እያለ ነው። እኔ የምልሽ ምን አባቱ አንድ ካርቶን እንጀራ ቢቀመጥም ችግር የለውም። ይቀመጥ። እኔ የምልሽ ማንን ልታማ ነበር ግን ካርቶን? ምን አውቃለሁ እንዴ ተሳስታ እሷ ለባይታው ባለቤት ሳሰቅርታ ላንቺ ተባረረች እንጂ ዋናው አላማዋ እሷ ትሆና ማሬ። አዎ ውዴ ስሚ ባዶ እኮ ነው ከኋላ የተደረደረው ውዴ፣ ምንም የለውም። ምታውላችሁ እንዴ እናንተ ተስፋፉበት እንዴ ቲክቶኩን ልጣላችሁ እንዴ? በስማም ጌጥ ይቅር እንዴ ቲክቶክ እንደዚህ ምንድነው ምናምን። ያው ቲክቶክ ፎሎ አድርጉ እንትኑ ተመቷል ምናምን። ውዴ ሰዓታችን አልቋል። ሰዓት ይጨመርላችሁ ያሉ ነው። አሃ ናይ ወጪ ያራታ ነውጥ ዘቃቃ ነውጥ በገዛ ቤቴ ካርቶን ማን እንደሆነች አላውቅም። እኔ ግን የታወቀኝ ያቺኛዋ በቮይስ በእነሱ ቤት እኔ ቤት አላወቅኩም። ያቺኛዋ በቮይስ በደንብ ሸቃቅለናል፣ አሁን እንውጣ፣ አይ ትንሽ እንሸቃቀል እየተባባላችሁ ቮይስ ትላላካላችሁ እንዴ? ጭራሽ ብላችሁ ልትሸቅሉ ነው ቤት የመጣችሁት። ካርቶን ማናት ደግሞ ሲጀመር? ወይ ምስርዬ አበባ ትልኪያለሽ የኔ እናት። እነሱ በስንት ሺህ እንደገቡ ብታቂ። እኔ የምልሽ አንድ ደህና ነገር የሰው ልጅ አምቶ አይወጣም። ከካርቶን ጀምሮ ባዶ ዕቃ እኮ ነው ሲንቋቋ የቆዩት እንዳለ። አይናቸው ያለው ጊፍቱ ላይ ነው። እኒ ውጦ ዝሞች መሲ መግባት ትችያለሽ። ተከፍሎልሻል። መሲ ገብተሽ የልብሽን ቡርቅቅ ብለሽ ማውራት ትችያለሽ። እናቴ ካርቶን ነው እንዴ ደግሞ ቅጽል ስሟ መሲ?
እዚህ ቲክቶክ ላይ ያልወጣለት ማህበረሰብ የቅጽል ስም የለም። ለመሲ ካርቶን የተባለችው ለምንድን ነው? ካርቶን ምን ቀን ነው ካርቶን ብላ ያወጡላት? ምን ማለት ነው ጋይስ ካርቶን? ወይኔ ጉዷ ፈላ። በቃ እንት ልጅ በየሜዳው ሁሉ ካርቶን ነው የምትባለው። እኔ ሰርጀሪ ይሻለኛል ቢያንስ እንኳን ተውቤበታለሁ። እኔ የምላችሁ ቤታዬ ደግመው ይግቡ ምንም ነገር ካልሰጣቸው ውዶች፣ እኔ ያልዋሻችሁም በሰጣቸዋቸው ቁጥር አይኔ ይቀላል። ምንም ነገር አልዋሽም። ማርያምን አይኔ ደም ይለብሳል በሰጣቻቸው ቁጥር። ስራዬን ራሱ አዘናጉኝ። አሁን ይሄኔ ስንት ነገር ሸቅዬ ነበር። ቤታዬ ጨዋታው ምንድነው? ጥሩ ጥያቄ እናቴ። እጣ ፈንታ ከፈለግሽ 3000 ኮይን፣ ቪአይፒ 5000 ኮይን፣ ማሽሟጠጥ 5000 ኮይን። የፈለጋችሁትን ጊፍት ገብታችሁ እኔን መሳደብ ትችላላችሁ። ገብታችሁ ሙሉት አድርጋችሁ ስደቡኝ፣ ግን ኮይን ክፈሉ። ሙሉት ወይ ሰላም በተራ ነው ደግሞ የሚገቡት። ሰላም ካርቶን ማለት መሲ ወይ ቤታዬ ውዴ 5000 ኮይን ተከፍሎልሽ ነበር እንድታሚ። አህመድ ሰው ነጣ ክፍል ያስጨምራል። አው ጣ ክፍል 2000 ብቻ ማሪ ያስጨምራል። እንዴ ምን 5000 እኮ ነው የተከፈለልኝ። 2000 የአህመድ ነው ውዴ፣ የአህመድ ቪአይፒ ነበር የከፈለችልሽ ሙኒት እኮ። ስለዚህ የአህመድን ወደ ጣ ክፍል ይዘዋወርልኝ ውዴ። እኛ በሙስና አንሰራም። ቤታችን ጥርት ያለ ጽዳት ያለው ነው። እንደዚህ አይነት የተነካካ ነገር አንሰራም። የአህመድ ከሆነ 5000 አለሽ ማማት ትቻለሽ። የዕጣ ፈንታ ከሆነ 2000 ትጨምሪያለሽ። እሺ ዱቤ ይቻላል የለኝ? ወይኔ ሻምሱ አቁሟል። ማርያምን ቤታ ስክሪንሻት አድርጌ ላስ ይኸው ተከፈለልኝ። ወራ ሙኒት ታይበላሽ አንቺ ደግሴ ታይ። አራ ሙኒት ታይ ግን ከፈለችው ታይ እያልኳት ይኸው ከፈሉልሽ ተው እያልኩኝ። እስኪ ወደ ጎን። እሺ አመሰግናለሁ። እጣ ክፍል እሺ ማርዬ ወደ ጎን እያረኳት ነው። ጥሩ ሸቅያለሁ። ተመስገን። ይሄንንም ባርክልኝ፣ ክፉ አያሳያቸው። ይሄንንም ባርክልኝ አምላኬ። እሺ ታፈንታ ነው ያልሽው። እሺ ሀሜቱስ ካርቶን የተባልሽ የመልስ ምት የለሽም ነበረ። ካርቶን ተበለሻል እኮ እናት አለ። እስካልሰማሽ ልንገርሽ ብዬ ነው። መሲ ካርቶን ብላ አምቷል። እሺ ልንገርሽ። ምንም ትነግሪኛለሽ? የሚያቸው እንጂ ልንገርሽ። እኔ መቻሉ አልታፈለኩኝ እንዴ ዲስኮር መች ፈለኩኝ። የመልስ አለባበስ ነው የምነግርሽ። ማን ተገኘሽ? አለባበስ ነው የምነግርሽ። ኧረ ቆይ ተረጋጊ። ጭራሽ አለባበስ ነው የምነግርሽ። የት ደረስን? እዛ ላይ ከኤ እስከዚህ ባለው ውስጥ ተናገሪ እንዴ። ደብሊው ቀረ እንዴ? አለባበስ ጅንስ በቲሸርት ወይ ጉድ! እሺ ኡቴ ጅንስ በቲሸርት እድሜው ከ24 እስከ 50 ውስጥ ባለው ውስጥ ከሆነ እድሜ 30 ምናምን ነው። ምናምን የለም ውዴ፣ ምናምን የለም። ቁርጥ ያለ 36 ወይ ዘንድሮ 36 ኦኬ። አንድ ነገር ከፈቀድሽልኝ ረጁ በስተት የሰጠውሽን መልሺ። 13 ነይ ግቢ እንሸቀል ነይ ግቢ። ጭንቅላትሽን እኮ አይረባዋለሁ ሳርዬ እኮ ነይ ግቢ ረጁ እንሸቀል ነይ ግቢ። ወይ ጉድ ፈላብኝ። ጭራሽ ቤት ለቤት አረጋችሁትኝ። ወይ መድኃኒዓለም። ቆይ የልጅቱን ላስተናግዳ። ጠብቁኝ እናንተ። ምኑን ወደድሽለት መስዬ? ጸባዩን። ኦ ዋው ጸባዩን። 2 ቁጥር። እሺ የሚወደው ምግብ ምንድን ነው? ክትፎ። የበላችሁት አብራችሁ ክትፎ ነው? አዎ። እሺ ምን ነው ከሚዩት ማውጣት ምን ጉድ ነው? የት ተገናኛችሁ? ሶሻል ሚዲያ፣ ቸርች፣ መንገድ ላይ፣ ትምህርት ቤት፣ ስራ ቦታ። ሶሻል ሚዲያ ነው። ሶሻል ሚዲያ። ጠብቂኝ መስሽን ጠብቂኝ። እቺኛዋ ይለፈኝ ካልሽ ስሚኝ፣ እቺን ጨዋታ
ሶስት ይቀርሻል። እቺን ጨዋታ ይለፈኝ ካልሽ መሲ ድምሩ ላይ ቢዛባብሽ እኔ ቤት አይለውበትም። አይ እኔ ችግር የለውም እጫወታለሁ ንገሪኝ በይ። እሺ መስዬ አልጋ ላይ የምታወጡት ድምፅ ዘረዝርልሻለሁ ትመርጫለሽ። እሺ ግን ይቅርታ ቤታ ሀሜተኞቹ እኔ ስም መጥቀስ ስለማልፈልግ ነው ባያሽሟጥጡ ውዴ ከፍለሽ እሱን ማስቆም ትችያለሽ፣ ማስወረድ ትችያለሽ። የምትከፍይ ስለሌለ ጸጥ ብለሽ ተቀመጪ። እሺ ሚከፍል እያለ ካልሆነ ከሌለ የለም ነው ጨዋታው። ካለሽ ማሽሟጠጣቸውን ያቆማሉ፣ ካለሽ አስወርዳቸዋለሁ። ስንት ነው ለአስወርዶ ለነፃነታችን ሰጥ? 2000 ኮይን 4000 ለሁለቱም 2000። ትንሽ ከበድ ያሉ ሰዎች ናቸው። ነው ሁለቱም አንድ ናቸው። ይቅርታ ከአንድ ቦታ ናቸው። ስለዚህ 2000 በቂ ነው፣ በቂ ነው። ማሽሟጠጣቸውን ያቆማሉ። 2000 በቂ ነው። አዎ ወንቸ ጉድ ወይ ዘንድሮ ውጡ ምን አባታችሁ ሰራው? ውጡ ላይ ውጪ ረዛመን ላይ ውጪ ታውቃችኋለሁ። ላይ ውጪ አዲስ ሰው እንዳያስገቡ ታውቃቸው። ማን ናቸው? ምንድን ናቸው? ውጡ ማን ናቸው? እናቴ ማን ናችሁ? ማን ነው ሰው ሳይጠራችሁ ሰው ቤት የምትመጡት? ውጡ ሰው ሳይጠራችሁ ሰው ቤት የምትመጡት ማን ጠራችሁ? ማን አዘዛችሁ? መስዬ ውዴ ገዴ መስዬ ውዴ ገዴ አሌታዬ የቤቴ ማገር ምሰሶዬ ተስትቲ ሁሌ ነይ እናቴ ገድ ነሽ አንቺ የአልጋ ላይ ድምጻችሁ እማ እናቴ የኔ አንበሳ አንቺ ምትዩ ማለት ነው። መካሻም ልትዩ ማአረይ አባ ዳዲ ቤብ የኔ ጀግና ሃኒ ቀስ ዝም ማለት ድምጽ አለማውጣት የትኛው ናችሁ? የለፈኝ ቤታ አንዴ ማለም ያልፋል ማጂ ለምን ያልፋል ይሁን አልሽኩ ለምን ያልፋል አንዱን ተለይ እሺ አባሎ ዝምማ ዘንድሮ ዘጠኝ ቁጥር በዝምታ ነው የምታሳልፊው። በዝምታ ወይ ጉድ! ሰው ዝም ማለት ጀመረ። ተመስገን። የምትጣይለት ነገረኛ ነው፣ ተጠራጣሪ ነው፣ ይሳደባል፣ ይማታል፣ ያዋርዳል፣ ይቆጣል። መሽቁቅ ስቁንቁን ነው፣ ገንዘብ ላይ ያለ ቋጣሪ ነው፣ ይቀናል። ምንም አይነት አሁን የጠራሻቸው ምንም አይነት ነገር የለበትም። አይ ነው እንደተበሹ ማርያም ጌታን ቤታ ማርያም አሁን የጠራሻቸው ምንም ነገር የለበትም። እሺ በስምንት ቁጥር ይዘነዋል። ወይ ጉድ! እሺ የት ነው መዝናናት የምትፈልጊው? ከዚህ ሰው ጋር ከኤ ጋር ቢሽ ዳር፣ ቤት ውስጥ፣ መንገድ ላይ፣ ከሀገር ውጭ፣ ክለብ ውስጥ? ቢች ዳር። ዋው መሲ ብሪጅስቶንን በእንትን ማየት ነው ወይ ዘንድሮ? ጭራሽ ቢሽ ዳር። እሺ ልደምር አውሪ። እሺ ልደምር አውሪ። እንዴ ማውራት አትችይም። በቃ ቁጭ በይ ሚውት አድርገሽ። ቤታ ቤታ ሃይ ቤታ ላቪቴኒ ቆንጆ ምንድነው? ቆሚ ሆፕ ጨፍሪ ልጅሽ ናት መሲ ቀያት ጨፍሪ ወይ ደግሞ ቤታ በልጅነቷ ያለ ፕሮግራም አይገባኝ ልጅ አይ ማማ እናትሽን ክፈይ በያት። እናቴ ይከፈል በይ ጋይስ። እንዴት መስሎ ጨዋታው ማለት አሁን ልጃቸውን አምጥተው ያለ ፈቃደኝነት በማሳየት ግን ይሁን ጋይስ ይሁን። ዝግጁ ነሽ? መሲ
እሺ ይቅርታ አዳልጦኝ ነው ይቅርታ አዳልጦኝ ነው። አይ ያሉት ስለማቅ ነገ በቤቴ ምን ላይ እሰጣለሁ። ዳጣና ድሪያ አዳልጦኝ ነው እናት አለም አዳልጦኝ ነው ይቅርታ። እሺ የደረሰች ቁጥር ሰምተሽኛል። አንቺን ማግባት ይፈልጋል። አንቺን አግብቶ እርፍ ማለት ይፈልጋል። ግን አንዲት የያዘው ነገር አለ ነው የሚለው። ምን እሱንማ ቆጥረሽ ድረሽበት ከከፈልሽ ሌላ ቀን መጥተሽ ይነገርሻል። ለአሁኑ ግን አንቺን አግብቶ እርፍ ማለት ይፈልጋል። ግን አንዳች ነገር የያዘችው ነገር አለች። አንዲት ነገር ይዘዋለች። ግን ምን እንደሆነች ድረሽበት። እንዴ ልትሸቂ ነው የመጣሽው በቤቴ የስጡኝ ስሚ ዳጣና ድሪያ እንኳን ሸቀለ ወጥቶ የለ እንዴ? አይ መሸቀልቅል እያረግሽ ነው እናቴ። አይ ቤታዬ ትንሽ ጣል ያርጉልኝ። ሰው ቤት ስሄድ እንኳን አበባ የምሰጠው የለኝም። ጌታ ለካ ዱባዮቹ ተደራይታችሁ አጠባ ነው ያዛችሁት። ያቺኛዋ ትመጣለች 8000 ኮይን አጠባ ያዘቻችሁና 5000 አንቺ ለምን ታዲያ ተደራይታችሁ ዘረፋ አታደርጉም? ጭራሽ ብላችሁ በየቤቱ ለቀማ። ወይኔ እሺ ወይ እግዚአብሔርዬ በቃ እንዲህ በየቤቱ እየዞሩ ባርኩን ነው በቃ ጨዋታቸው። እኔ መቻወኩኝ ቤት ታገራገሯ የዋሃ በቃሽ ማሪ በቃሽ። ደህና ሸቀል ቤታዬ ማርያምን አንድ አበባ የለኝም። 5000 ነበረች ለራሱ ሸቀልሽ እኮ ሸቀልሽ ዶዬ ሰጠ ዶዬ ሸቀልሽ እኮ ማሸቀልሽ ሸቀልሽ ቆጣ ሸቀልሽ እኮ ሸቀልሽ ተሰጠሽ እኮ ሸቀልሽ እኮ ሸቀል እያረግሽ ነው። ሰጡ እኮ መስዬ ሰጡ እኮ ማሪ ሰጡ ሸቀልሽ። ቤታዬ የቤታ ቤተሰቦች ሁላችሁ የሰጣችሁኝ መብራን ትስጣችሁ። አመሰግናለሁ። ወይ ማን ለኔ ነው? እግዚአብሔር ይስጥልኝ። ወይ እንኳን ሸቀልሽ ይሁንልሽ፣ ይለፍልሽ ማታል ይለፍልሽ። እንኳን ሸቀልሽ። ኧረ እኔ ምቀኛ አይደለሁ። ምቀኛ የምትሉኝ በፍጹም ያልተመቀኘሁኝ ደስ ብሎኝ ነው። እሷ በመሸቀሏ እኔ ደስ አለኝ። ይግቡ ቱጣ እሷ ይጣላሉ። ቱጣ እሷ ቱጣና መሲ ቱጣና ይገባሉ እና ቁጭ ብለው እነሱን ስናሳማ ነው የምንውለው። መስዬ ውጪ ውዴ በዛ እኮ እሺ አመሰግናለሁ ሁላችሁ። እግዚአብሔር ይስጥሽ። ውጪ ቆየሽማ እስከ በር ልሸኝሽ ነው። ቆየሽ ግን እየሰጡኝ ነው። ትንሽ ልቆይ ቤት 1 ደቂቃ ውዶቼ። እነሱማ ደግ ናቸው። የዚህ ቤት ሰው መልካም ነው። ይሰጥሻል እኮ ዳቁም ይሰጣሉ። አዎ 1 ደቂቃ ጨምሪልኝና ትንሽ ይስጡኝና ልውጣ። ቤቱ አይቆርጥም ማማዬ፣ ቤቱ አይቆርጥም። ቤቱ ቢቆርጥ ኖሮ ትቀመጪ ነበር። ቤቱ አይቆርጥም። ደቂቃ ልቀመጥ ቤታዬ። እሺ 1 ደቂቃ ሰጥሽ እኮ ሰጠሽ እኮ ጆዬ ሰጠሽ ዩዘር ሰጠችሽ እኮ ሰጠችሽ። እየሸቀልሽ ነው። ሽቀል እያለች እኔም ባለቤቷ እንዲያልተሰጠኝ እየሸቀልሽ ነው። አይ መድኃኒዓለም ሊሸቅሉ ነው የመጡት ተደራይተው አጠባ ነው ያዙትኝ። ውይ ሸቀልሽ እኮ 4000 ሸቀልሽ 4000 ብርጅስቶን 4000 ሰቀልሽ ሸቀልሽ። እሺ 5000 ያስገቡኝ። ትገቢ እስኪ ኮሜንታተር ውጪ የሚለውን ቃል ምን ነው ዛሬ ፈራችሁት? ሌላ ቀን ውጪ የሚለው ቅርብ አልነበረ እንዴ? ምን ነው ቆያችሁ? ውጪ ኧረ ጻፉት እናቴ እስኪ ጻፉት። ተሳቃ ከወጣችሁ እንኳን ጻፉትኝ። ውጪ በሉ እስኪ ውጪ በሉ ይግቡ ነው የሚሉት እነዚህ ይግቡ። በቃሽ ማሪ ቢሰጡሽ ደስ ይለኛል። እኔ ክፋት ኖሮኝ አይደለም። ይኸው በእውነት ክፋት ኖሮኝ አይደለም። እግዚአብሔር በሚያውቀው ክፋት ኖሮኝ አይደለም። ግን ቢሰጡሽ ደስ ይለኝ ነበር። በቃ ውጪ ማሪ ውጪ። ኧረ ውጪ ብርጅስቶን እንዴ! እሺ ቤት ይቻው እሺ እናቴ ሰጡሽ። በቃ 5000 ሞላ እናቴ 5000 ሞላ። ኧረ አያስፈልግም። ወይ ጉድ ፈላብኝ። እንዴ እኔ ነኝ መሸቀል ያለብኝ። እነሱ ውጪ ጭራሽ ሊሸቃቅሉ ውጪ። እግዚአብሔር ይስጣችሁ። ይግቡ የምትሉ ሰዎች አሁን ገብተው ጋይስ እንደው የረባ ወሬ ያወሩ። አስገባቸው። አሁን ገብተው አንድ የረባ ወሬ እንኳን አያወሩም። አንድ የረባ ወሬ አስገባቸው። ሳቡልኝ ሞዴሬተር ሳሪ የምትባለው ሳቡልኝ። አንድ የረባ ወሬ አያወሩም። ሊሸቅሉ ነው የሚመጡት እንዴ ማሮች። ኧረ ንቁ እንዴ! ሾርት ሚሞሪዎች አትኑ። ትናንትና ምን ሲሏችሁ ነበረ? ቤታ ቤት ገብተን ያለውንም ሽቅልቅል እናደርጋለን ሲሉ ነበር። ሾርት ሚሞሪ አትኑ እስኪ። ይህ ማህበረሰብ እንዴት እናንቃው እንዴ? ካልተደበደቡ አይነቁም እንዴ? አስገቧቸው ነይ እስኪ ታያላችሁ። እኔ ጸጥ ነው የምለው ታያላችሁ። ማርያምን ለሽቀላ ነው የሚገቡት። 20 ሺህ ሆኖ እንዲያወጡ ዳጣ ላከች።
ቆይ እስኪ የት አለች ሞዴሬተር? ምን ነው መሳባቀው? እሺ ምን ሊሉ ነው? እኔ እንደው አንድም አልተነፍስ ምቀኛ እንዳትሉኝ ይኸው ሰላም ሰላም እኔ የምልሽ ሳሪ ቤታ እኔ የምልሽ ቤታ ተከፍሎልን አይደል እንዴ? ለምንድን ነው የምትቆጭን? በእውነት ተንገላታን። በጣም ነው እየተንገላታን ያለ ነው። ቤታ ትሰሚኛለሽ? ከሁለት ደቂቃ በላይ ያስተናገርኩት እዚህ ቲክቶክ ላይ ሁለታችሁ ብቻ ነው። ለማንም እድል ሰጥቻለሁ። እሺ በሰላም እንሰነባበታ። እሙሽ ያው ፈቅጃለሁ። ሁለት ደቂቃ እሙ። እሺ ውዴ ስሚ፣ ቆይ ውዴ ቆይ። እኔ የምልሽ በስተመጨረሻ ምን አለቻት? የያዘው ነገር አለ እንጂ ሊያገባሽ ይፈልጋል። ማረፍ ጎቶሽ ማረፍ ይፈልጋል፣ ግን የያዘው ነገር ምንም አይደለም። ካርቶን ነው የያዘው። እኔ የምልሽ አሁን እኛ ባንሰጥ ኖሮ አስበሽዋል? ባይኖረ አትገቢም እንዴ? ውዴታን ከልክለን ነው እንጂ ትናንት መስጠት አልነበረብንም እዚህ ቤት። 10 ሺህ ዛሬ ሰጥተሽ ቢሆን 4 ሰዓት ታሚ ነበር። ማን አስቀድሜ ሲጫልሽ ነበር የኔ ቆንጆ። ምን ዋጋ አለው? ለወደፊቱ ትምህርት ነው። አዎ በጣም እናመሰግናለን። ስለመጣን እናመሰግናለን። ስላስገባሽ እናመሰግናለን። የኔ ውድ የተባረከ ቤት ይሁን። ቢባርኩን ጥሩ ነበር ብንቆይ፣ ግን ሰዓቱን እንዳንይዝ እናመሰግናለን በጣም። ረጁኔ ውጭ እንዴ እናመስግናታ። ይሄንን ሰዓት ራሱ ለሰጠችን ቤታዬ። ኧረ አንዴ ሚውትሽን ከፍተሽ ተቀበይና ምስጋናችን በ23,000 ሰው መሀል ይሄንን ነገራችንን ስላካሄድን በጣም እናመሰግናለን። ኤቭሪዳችሁ ቢሳካላችሁ ኖሮ አጥባችሁ ልትወጡ ነበረ። እግዚአብሔር የዋህ ስለሆንኩ በልቤ መጣና ነገረኝ። ቤታዬ እነዚህ ሰዎች በተራ ቢመጡ ሊያጥቡሽና ሊዘርፉሽ ስለሆነ ሌላ ምንም ነገር እኔን ብታስገቡኝ በዚህ አጋጣሚ አየሽ መቷሽ እግዚአብሔር አየሽ መልሱን አየሽ አይደል? 10,000 ብታስገቡ ሱለቀም አይደለም ነው። ኤቭሪቲንግ ኦኬ ነበረ። ጉድ ነው ቤታዮ። ቤቱም እንደማይቆርጥ አውቀናል። አንቺ በጣም የተማርሽ ሰው ነሽ። ዩ አር ጉድ። ኤቭሪቲንግ ጉድ። አፍተር ፔመንት ካሚንግ ኦኬ። ፔመንት ካሚንግ ኦኬ። ረጁ ሂጅበት። ያ ቴንክ ዩ ፎር ኤቭሪቲንግ ቤታዬ። ቴንክ ዩ ፎር ሀሜት፣ ፎር ካርቶን ሀሜት፣ ኤቭሪቲንግ ሀሜት። ቴንክ ዩ ሶ ማች። ቴንክ ዩ ኔክስት ጋሲብ ሀሜት ቀጥል። ያ ችግር የለም። ያው ነው ውዴ፣ ያው ነው። ሶ ኖ ኔም መጥቀስ ኖ ቴንክ ዩ ኖ ሜንሽን ኔም ሀቢብቲ ኖ ጉድ ቱዴይ ኢዝ ጉድ። ቤታዮ ቴንክ ዩ እናመሰግናለን። ትወጫለሽ በክብሽ ቤታዮ። ሲዩ ኔክስት ታይም ሳሪ ኤንድ ሚ 10,000 እያስገባችሁኝ ውዶቼ ከመውረዴ በፊት ኔክስት ታይም። ደስ የሚለው ግማሹ መቁረጡ ነው። ግማሹ መቁረጡ ነው። ገቢው ግማሹ ገብቷል። ከባዶ ይሻላል ውዴ፣ ከባዶ ብቻ ከመቅረት። እሺ ከዚህ ውስጥ ያላችሁ በአጠቃላይ ለሳሪና ለረጁ የመጨረሻ የምትሰጧቸው ነገር አለ? ኧረ በመቤቴ ይኖራል እንጂ ይኖራል እንጂ። እኔ ግን አውቄ ፈተሽኩሽ ውስጥሽን። ለዚች እንደመጣሻውን ያስታውቅብሻል። ፍጥነትሽ ከአፌ ነጠቅሽው። ቻው ያልሽው ባይ ጉድባ ያልሽው ሴትዮ ምን የሚሰጣለትሽ ከአፌሽ ንጥቅ አድርገሽ ወሰድሽው። አየሽ ወር
ከሰጡ ቆዩ ካልሽ አሁን ቆዩ ካልሽ የሚሳምስጥ ውዶች አትለዩ። ቆዩ ካልሽ ታዲያ ቆዩ እኮ ስትይ ነው ማሪ እንጂ እኔ 10,000 ሞልቻለሁ። ነገ እንቀጥላለን እንዴ? ሌላ ለቀጣይ ቀን ስንት ነው የምንከፍለው? ቤታ አንከፍ እንዴ አንከፍለው ነው አሁን የከፈልነው አድሮም ይሰራል ቤታ ለነገ ወይ የኔ ውዶች እስቲ ነገ አይሰራም ውዴ ያደረ አይሰራም ብላለች ቤታ ረጁ ደግሞ አይሰራም። ረጁ አሁን ነገ ሰዓት 10,000 ታስገባታላችሁ ወይስ ሴትዮዋ ተያይዘው እንጦኒ ቆይ ሊጋ አንቺ ረጁ መጣው ቤትሽን ክፈች። ለምን አብረን ነው እንዴ የምንወርደው ማለት በክብር እንዴ? ተጨመረ በሉ 10,000 እንምላና እሺ ለነገ አይሰራም ቤታ አይሰራም በፍጹም። አሁን ራሱ ማለት ነው ህዝብ ተቃውሞኛል ብዬ ነው የህዝብ መቃወም ስላለብኝ እንጂ በውስጤ በወረዱ ይላል። ውስጤ እኮ ነው የሚለው ማለት ነው። ኮሜንት ነው በስመ አብ ወልደም ወይ የኔ ለኔ ነው ተባረካችሁ ለኔ ነው ተባረካችሁ ሰዎች አበባው ለኔ ነው ሳሪ ከላይ ላይ ነጥቀሽ አትወስጂው። አበባው ለኔ ነው ሳሪ አበባው ለኔ ነው ሳሪ አበባው ለኔ ነው ስሚ የነገው ነገ እንመጣለን ወይ ታሪ እንደተከበረን እንሂድ። ነገን ብንመጣሽ አንቺማ አየሻለ እርስ በርስ ራሱ እኮ ይመጣቀኛሉ። እንዴት ካላችሁ ያቺን 10,000 ዋጥ አረጋግጥና እንውጣ። ምንን ምቀኛንሽ ረጁ ምን አለ ልጅቱ 10,000 ባንቺ በገባ አይሻ እንውጣ በክብራችን 10,000 ዋጥ አድርጋ ዊ ቴንኪው እዛ እንካፈላለን ውዴ እንካፈላለን። ወይ ሞላ መሰለኝ ሞላ ተሰጠሽ እኮ ሻቃሽ ወይኔ ሰንዬ ለኔ ነው ለኔ ገቢና ወጪ ተናቀቀምኩ ለኔ ነው ሰንዬ ይሙላ ቤታ ይሙላ ወይስ 10,000 ሞልተሽ ትወጫታለሽ ወይ ሰጡሽ ሸቀልሽ 7,700 ሸቀልሽ ሰጡሽ እኮ ተሳቀቅን። እውነት በጣም ተሳቀቅን። በጣም እግዚአብሔር ሸቀል ሰጡ እኮ ሸቀልሽ 2,000 ነው የቀረው። ቤት ነገ እንመጣለን ቤታ ነገ እንመጣለን ቤታ ከፍለሽ አሁን የተሰጠሽን ትከፍያለሽ። ከፍለንስ አያዋጣም ውዴ ዝም ብለን አየሽ አይደለ የቤቴን እንኳን ማለት ነው ሰዎች እኔ ቤት አያዋጣም ብለው እንዲቀሩ ዘመቻ እያደረግሽብኝ ያለው ይሄው ያስታውቃል አይደለም ቤታ እንዴ እኛ እኮ ትናንት ከፍለን ዛሬ ከፍለን ነገም ደግሞ ስሚ አዳምጪ የሌላ ቤት ብትሄጂ ደቂቃ አስተነፍሱሽም። እኔ ግን የዋህና ምስኪን ስለሆንኩ 10,000 ኮይን ስጧቸው። አትሊስት 5,000 ኮይን ይተርፍልሻል። 10,000 ኮይን ስጧቸው አልኩ። አዩ አቤል መጣ ይክፈልልሽ። አቤል መጣ 2,000 ኮይን ይክፈልልሽ። እሺ አቤሎ አንድ ቀን እስቲ ክፈል አንድ ቀን እንትን መጥቶ እኮ ሰጥቶሻል እኮ ለጌምሽ መች በስማ ምን ነው አላየሁት። ሰጥቶሻል ውይ አቤል አመሰግናለሁ ወንድሜ አመሰግናለሁ። በቤቴ አመሰግናለሁ በጣም ቴንኪው። አሁን በዚህ ቤት ከምንዋረድ ረጁ ይበቃኛል። ቤታዩ እናመሰግናለሁ ውዴ። እንደሞላ ቁጣል ካላስ ሞልቷል። 2,000 አትፈልጊም? እፈልጋለሁ። አይ እንትን እንዳንል ብዬ ነው። ሌላ ሰው ካለሽ ሌላ ሚያማ እንዳንስ ብለን ዛሬ የኮታዬን አሰባስቤያለሁ እናቴ። እሺ ወደ ጎንት እንቀመጥ እስከ 12 ሰዓት ተቀመጡ አላልኩም። ስራ አለብኝ። 2,000 ኮይን ሙሉ አውጡ። ጭራሽ ለመቀመጥ በፍጹም ማን ያለው 2,000 ኮይን ለሳሪ ጨምራችሁ 10,000 ኮይን እኩል አድርጋችሁ ይወጣሉ ወይን ዝም ብለው ይወጡ? አይበቃም የምትሉ ሰዎች ቤቱ እኮ የኔ መስሎኝ አይበቃቸውም የምትሉ የመጨረሻ ጋይስ የመጨረሻ 3 እቆጥራለሁ። 10,000 ካልሞላሽ ይሄ ነው ችግር አለ። እኔ በደግነቴ ይሄንን ማረጋው በመልካም አይደለም። አረ ምንም አታስቢ፣ ቢበቃል በቂ ነው። ወይኔ በስመ አብ ወወልድ ወመንፈስ ቅዱስ። እየሞላ ነው። ሰማሽ መጨረሻ ላይ ምንድነው ስትባል ወይ አቤልዬ ምንድነው የምትይው ስትባል ዝም አለች እኮ መጨረሻው እንዴ ጋይስ ቶሎ በሉስጣችሁ ወቤለም እኮ ማሪ። እሺ እንቀመጥ። ወይ ሞላ ሸቀላ ጨርሰሽ የለ ታርጌትሽን እኛ እንቀመጥ። ውዴ እንግዳ አለብኝ እንግዳ አለ
እሺ እናመሰግናለን። ፈጣሪ ይስጣችሁ። እውነት በእውነቱ ዛሬ መተናንጣሽ እኔን የውድ እንመጣለን። እናመሰግናለን። ፈጣሪ አክብርሽ። እንዲህ ሀሜትን የሀገራችንን ባህል እንድናስፋፋ ስላገሽን እናመሰግናለን። ነገ ቡና ይዘን ሲኒ አቅርበን እንመጣለን። ከፍለን እንደ ባህሉ ሲሆን ንፍሮ ምንም ቀቅለን እንመጣለን። እኔን ተውኛ። ሙኒትን አመስግኗት። እሷ ናት የከፈለችላችሁ። ሙኒት የት ሄድብናለች? በአካልም ቢሆን እናመሰግናታለን። አንቺ ነሽ እንዴ እንጂ 21,000 ሰው ይዘሽ አንቺ ካልተመሰገንሽ እስቲ ትንሽ ስትወዶች በዛ 21,000 ሰው ይዘሽ ከተብረሽ ብትወጪ አልቻልሽማ። አንቺማ ይበይጭ እንውጦ ሰው አይጠግብም፣ ሰው አይጠግብም። ጋይስ አይጠግቡም ወይን እንዴ? ምን ጉር ናቸው? 10,000 ኮይን። እኔ እንኳን እኮ ቤታ ከነጋ ጀምሮ እስካሁን 10,000 ኮይን እንኳን አልተሰጠኝም እኮ። ማንም ሰው 10,000 ኮይን እንኳን አልሰጠኝም። አንድ 10,000 ኮይን እንኳን አላገኘሁኝም። ምን ጉር ናቸው? ሁለቱ ይጠቃቀሳል ወይ? ቤታዬ ምን አይነት ግን የዋሴ ነሽ? እንደ ቤታ ግን ደግ ሴት አለ ግን ጋይስ። በቃ እኮ ነው ያላቅም እኮ ላይ እየተጠቋቁሙ 10,000 ኮይን ተሸቀሉ። ቤታዬ ተጎርተሻል፣ እንስጥሽ ወይ? ኧረ ጋይስ እናንተ እንድትጨነቁ አልፈልግም። ዛሬ እስኪ ጋይስ ሁኔታውን ካያችሁት ስራችን እንዴት ነው? ተሸቃቅሏል ወይስ እንዴት ነው? እስኪ ዝም ብላችሁ በኮመንት ንገሩኝ።